የሚናገር አፍና አንደበት ይዘጋል። ሳትፈጸም የምትከበር በዓል ናት ነገረ ምጽአት። የመዳን ቀን ዛሬ ነው እንደተባለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። አባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እስከዚህ ሰዓት ጠብቆ ያቆየን። ዛሬ ሁላችን እንደምናውቀው የጌታችን ነገረ ምጽአቱን የምናስብበት አንደኛው ዕለት ደብረ ዘይት የወይራ ተራራ ጌታችን ይመጣል ተብሎ የሚታሰብበት ጌታችን ስለ ነገረ ምጽአቱ የተናገረበት ቦታ በእሱ የተሰየመ ነው። ደብረ ዘይት ማለት የወይራ ተራራ ወይራ የሚበዛበት ቦታ ስለሆነ የወይራ ተራራ ተብሏል። በኢየሩሳሌም ያለ ተራራ ነው። ይቺ ዕለት ሌሎቹ በዓላት ተፈጽመው ነው የምናከብራቸው። ስቅለቱን ስናከብር ተፈጽሞ ነው። ልደቱን ስናከብር ተፈጽሞ ነው። ጥምቀቱንም ስናከብር እንደዛው ሳትፈጸም የምትከበር በዓል ናት ነገረ ምጽአቱ። ይቺ ዕለት እንዴት እያሰብናት ነው የምናሳልፈው? መድኃኒታችን በግልጽ ይመጣል። እግዚአብሔር እሰግሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። ቅዱስ ዳዊት በትንቢት መነጽርን አይቶ እንደተናገረ አምላካችን በግልጽ ይመጣል፣ ዝምም አይልም፣ በፊቱም እሳት ይነዳል። ያኔ በምን አይነት ቁመና ነው የምንቆመው? ማንን መስለን ነው የምንነሳው? አምላካችን ፊት አይቶ የማያዳላ ነው። እውነተኛ ፈራጅ ነው። የተወጋ ጎኑን የተቸነከሩ እጆቹን እግሮቹን እያሳየ የተሰቀለበትን መስቀል አስይዞ እናቱን በቀኙ አድርጎ በቅዱሳን መላእክት ታጅቦ ይመጣል አምላካችን። ስለዛች ቀንና ስለዛች ሰዓት ምንድን ነው የምናስበው? ቅዱስ ያዕቆብ በቅዳሴው እንደተናገረ የሚናገር አፍና አንደበት ይዘጋል። የዛን ጊዜ አውያት፣ የዛን ጊዜ ጩኸት፣ የዛን ጊዜ ለቅሶ፣ የዛን ጊዜ እንባ ምን ያህል አለ? ፍጥረት ሁሉ ያለቅሳል። ኃጥአን ስለ ኃጢአታቸው ይግባኝ የሌለው ፍርድ ነው። የዛሬ 1000 ዓመት የዛሬ ሚሊዮን ዓመት ከገባሁበት ገሃነም እወጣለሁ አይደለም የሚሉት። ስለዚህ ኃጥአን ያለቅሳሉ። ጻድቃን ደግሞ ስለ ወገኖቻቸው ያለቅሳሉ። እንዳውም አባቶች ምን ይላሉ? ራሱ መድኃኔ ዓለም ኢየሱስ ክርስቶስ በለበሰው ሥጋ እስከሚያለቅስ ድረስ እስከሚያዝን ድረስ ይላሉ። የዛን ሰዓት ቤት ነው የምንቆመው? በግራ ነው የምንቆመው? በቀኝ ነው የምንቆመው? አምላካችን እንዴት ሆኖ ነው ፊቱን የምናየው? በቁጣ ከኔ ወግዱ እያለ ነው ወይስ ኑ የአባቴ ብሩካን እያለ በሚያስደስት ጥሪ ነው የሚጠራን? ለዛ ሁሉ ዛሬ ነው የምንወስነው። አሁን ነው የምንወስነው። የመዳን ቀን ዛሬ ነው እንደተባለ የዛን ጊዜ ጌታችንን መስለን ለመነሳት ዛሬ ጌታችንን መስለን መኖር አለብን። ማንም ኃጢአት ያልሰራ የለም ከመቤታችን በስተቀር ሰው ሆኖ ተፈጥሮ ኃጢአት ያልሰራ የለም። ነገር ግን ኑ እንዋቀስ፣
ይላል የሰራዊት ጌታ እግዚአብሔር እንዳለ በነቢዩ አድሮ። ኃጢአታችሁ እንዳለላ ብትሆን እንደ ደምን ብትቀላ እንደ ባዘቶ እንደ አመዳይም ትጠራለች፣ ነጭ ትሆናለች እንዳለ እኔ ሟቹን ሞት አልወድም፣ ተመለሱና በሕይወት ኑሩ ይላል እግዚአብሔር። አሁን እንመለስ፣ አሁን እንመለስ። ዛሬ እንወስን። ከነበርንበት ከኃጢአት መደብ ላይ ከነበርንበት ከኃጢአት አልጋ ላይ እንነሳና አባ በድዬሃለሁ እንበለው። በምድርም በሰማይም በድዬሃለሁኝ፣ ኃጢአት ሰርቻለሁኝ፣ አስከፍቼሃለሁኝ፣ አሳዝኜሃለሁኝ። ከአገልጋዮች እንዳንዱ ቁጥር የልጅህ ልባል ባይገባኝም እንኳን አሁን እንነሳ፣ አሁን ንስሐ እንግባ። መጀመሪያ ለራሳችን የንስሐ መንገዱ እሱ ነውና ኃጢአት ሰርቻለሁ ብሎ በእግዚአብሔር ፊት ማልቀስ የመጀመሪያው የንስሐ እርምጃ እሱ ነው። መጸጸት ነው ንስሐ። ባላደረግኩት ማለት ነው ንስሐ። ባልሰራሁት ማለት ነው ንስሐ። ከዛ በኋላ ወደ ኑዛዜ እንሄዳለን፣ ወደ ንስሐ አባቶቻችን። ነገር ግን እውነት ነው እግዚአብሔር ይመጣል። ሁላችን በእግዚአብሔር ፊት እንቆማለን። የወጉትም ሁሉ ያዩታል እንዳለ የወጉት አይሁድ ያዩታል። በጦር የወጉት የሾህ አክሊል የደፉበት ራቁቱን የሰቀሉት የተዘባበቱበት ምራቅ የጠፉበት አይሁድ በግልጽ ያዩታል ሲመጣ። በኃጢአት የወጋ ነው እኛም እናየዋለን። በኃጢአት የሾህ አክሊል በራሱ ላይ ያስቀመጥን እኛም፣ በቁስሉ ላይ የኃጢአት ጥዝጣዜ የጨመርን እኛም እናየዋለን። ኃጢአት መስራት በአክሊለ ሦኩ ላይ አንድ ሾክ ማስቀመጥ ነው ይላሉ። ሁላችን እናየዋለን። በስብሰን አፈር ሆነን እንድንቀር ሆነን አይደለም የተፈጠርነው። ሞተን እንድንነሳ ሆነን የተፈጠርነው። እንነሳለን፣ ወደድንም ጠላንም። እግዚአብሔር በግልጽ ይመጣል። ይመጣል እግዚአብሔር። ስለዚህ ይህችን ቀን ስናስብ ነገረ ምጽአቱን እያሰብን በየት በኩል ነው የምቆመው፣ በቀኝ ለመቆም ምን ላድርግ፣ ምን ልወስን ብለን ልንነሳ ያስፈልጋል። ነገረ ምጽአቱ በሰፊው በቤተ ክርስቲያን ይተረካል፣ ይነገራል፣ ይሰበካል፣ ይዘመራል በሰፊው። እኔ እንዲሁ ለማስታወስ ያህል ይህን ተናገርኩ። እመቤታችን ትርዳን፣ እመቤታችን ታበርታን። የሰውን ጥፋት የማትወድ እመቤት፣ የሰውን ሞት የማይወድ ጌታ ብርታት ይሁነንና ወደ ንስሐ እንድንመለስ ይርዳን። ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም እንዳለ ወደ እሱ ልንቀርብ ያስፈልጋል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።